ይሳናይ አንተኛም ልጆችሽ ለባዕድ አገር ሸንጋይ የናቁሽ ናቁ የጠሉሽ ይራቁ ያከበረሽ ይክበር ኢትዮጵያ የኛ ሀገር። ተቋማችን መከላከያ የመፈጸም አቅሙን ለማሳደግ ሰራዊታችንን በስልጠና በማብቃት በትጥቅና በቴክኖሎጂ በማዘመን በጥቅሉም በሁለንተናዊ መልኩ ራሱን የማሳደግ ጥረቱን አጠናክሮ ቀጥሏል። ከሰሞኑም ተቋማችን ሁለንተናዊ አቅሙን ለማሳደግ የሚሰራቸውን ስራዎች አመላካች የሆኑም ሁለት ታላላቅ ሁነቶችን አስተናግዷል። እነዚህም በአንድ በኩል የኢፌዴሪ ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ ዶክተር አብይ አህመድን ጨምሮም የኃይሎች፣ የእዞች፣ የዋና መምሪያዎች፣ የኮርና የክፍለ ጦር አመራሮችን በአዲስ አበባና አካባቢው የሚገኙ የሰራዊታችን ክፍሎችን ያስጎበኘበት ሲሆን በሌላ በኩል ደግሞ በመከላከያ መሐንዲስ ዋና መምሪያ የተገነቡ ቢሮዎች፣ ስልጠና ማዕከላትና አገልግሎት መስጫ ተቋሞች እነዚሁ አመራሮች በተገኙበት አስመርቋል። የሰራዊታችን አመራሮች የኢፌዴሪ አየር ኃይልን በጎበኙበት ወቅት የኢፌዴሪ ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ ዶክተር አብይ አህመድ ተገኝተዋል። በጉብኝቱም በቴክኖሎጂ ላይ የተመሰረተ የውጊያ አቅም መፍጠር የጎላ ፋይዳ እንዳለው የጠቀሱት ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ አየር ኃይል የቴክኖሎጂ አቅም ከጊዜ ወደ ጊዜ እያደገ መሆኑን ገልጸዋል። እኛ ጦርነት አንፈልግም፣ የግድ ከመጣብን ግን የጦርነት ወሳኝ አቅም የሆነው አየር ኃይላችን ራሱን በቴክኖሎጂ ያለማቋረጥ እያሳደገ መምጣቱም በእጅጉ የሚያኮራ እንደሆነም አስገንዝበዋል። እንደ ሀገር የመከላከያ ኃይላችንን በማጠናከር መንግሥት አስፈላጊውን ድጋፍ እንደሚያደርግም ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። የኢፌዴሪ አየር ኃይል አዛዥ ሌትናል ጀነራል ይልማ መርዳሳ ከተቋማዊ ሪፎርም ወዲህ አየር ኃይልን ኢትዮጵያን ሊመጥን በሚችል አግባብ እየገነባ ነው እንገኛለን ብለዋል። አሁን ላይ አየር ኃይል በአየር ለአየር ውጊያም ከአየር ወደ ምድርና ከምድር ወደ አየር አስተማማኝ የውጊያ አቅም መፍጠር መቻሉን ተናግረዋል። ታላቅ እንደነበርሽ ታላቅ ሆነሽ ሳናይ አንተኛም ልጆችሽ ለባዕድ አገር ሸንጋይ የናቁሽ ናቁ የጠሉሽ ይራቁ ያከበረሽ ይክበር ኢትዮጵያ የኛ። በመከላከያ መሐንዲስ ዋና መምሪያ የተገነቡት የኢፌዴሪ ባህር ኃይል ጠቅላይ መምሪያና የባህር ኃይል አካዳሚ በጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተመርቀዋል። ታርፊያለሽ ኢትዮጵያ ያልፋል ሊቀን ያልፋል የትንሣኤሽ ቀኑ እንደ ንጋት ቀርቧል። ኢትዮጵያ የቀይ ባህር ባለቤት ለመሆንና በቀይ ባህር ላይ የቀደመ ገናናነቷን ለመመለስ በምታደርገው ጥረት ዳግም ወደ ነበረበት ቀይ ባህር እንደሚመለስ የሚጠበቀው የኢትዮጵያ ባህር ኃይል ዋና መስሪያ ቤት መከላከያ ከለውጡ ወዲህ ሪፎርሙን በቁርጠኝነት የመተግበሩንና የኢትዮጵያን ብሔራዊ ጥቅም ከሚያስጠብቁ ተቋማት አንዱ ሆኖ መምጣቱን የሚያመላክት መሆኑን የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገልጸዋል። የኢትዮጵያ ባህር ኃይል ወደ ባህር ተመልሶ ወደ ሥራ ለመግባት በሰው ኃይልና በተቋም ግንባታ ላይ አተኩሮ እየሠራ ይገኛል። የባህር ኃይል ጠቅላይ መምሪያና የባህር ኃይል አካዳሚ ግንባታቸው ተጠናቆ ለምረቃ መብቃታቸውም የዚሁ ማሳያ ተደርገው ይወሰዳሉ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የኢትዮጵያ ባህር ኃይል ከ33 ዓመት በኋላ ዳግም ወደ ሥራ በመመለሱም የእንኳን ደስ አላችሁ መልእክት አስተላልፈዋል። የባህር ኃይል አባላት በጣም እንኳን ደስ አላችሁ። ከ33 ዓመት በኋላ እንኳን ወደ ታሪክ ተመለሳችሁ። እናንተ አሁን ተቋማቶቻችሁን ይዛችሁ የጎደላችሁን በማሟላት ጠንካራ ኢትዮጵያን የሚመጥን የባህር ኃይል አባላት አርበኛ ጀግና ለመሆን መንግስት ይፈልጋል፣ እንድትሆኑ ይፈልጋል። እናንተም መንግስት ለእናንተ የሰጣችሁን ትኩረት እንደ ቀልድ ሳታዩት
አርበኛ መሆን አለባችሁ። ቶሎ የጎደላችሁ መሙላት አለባችሁ። ከተሳካና ባህር በር ካገኛችሁ ቶሎ ዳይቭ ለመግባት መዘጋጀት አለባችሁ። አለውንም ለኢትዮጵያ ወበታት በደሜ ለእናት ሀገር ለማማ ለሰንደቅ ዓላማ ይከፈላል ሁሉም ነገር ባንቺ ለመጣማ። እንደዚህ አይነት ህንፃ መሐንዲስ ሰርቶ ያስረክባል ብሎ ያን በሪፎርሙ ጊዜ ያሰበ አልነበረም። እኔም አላሰብኩም። ግን የሆነ ነገር ማድረግ እንዳለብን አስብ ነበር። መፍጠን አለብን፣ ተቋማት መፍጠር አለብን። ትንሽ ይሄ አንድ ቦታ የተከማቸ ኃላፊነት ዘርዘር ማድረግ አለብን እና ክፍተት የሚሞላ አድርገን መሐንዲስ እናደራጀው ብለን ባደራጀነው መሰረት በሚገርም ሁኔታ የባህር ኃይል አካዳሚ ራሱ መሐንዲስ ነው የሰራው። ይሄን ህንፃ ራሱ መሐንዲስ ነው የሰራው። ዲዛይኑን ብቻ ነው ከመከላከያ ዲዛይን ድርጅት የወሰደው እና ይሄ መሐንዲስ ምን አይነት ተአምር ሊሰራ እንደሚችል ሪፎርም እንዴት አይነት ጠቃሚ ነገር እንደሆነ እንዴት ሰው እንደሚለውጥ እንዴት የሥራ መንፈስ እንደሚለውጥ እንዴት ተነሳሽነት እንደሚለውጥ የታየበት ነው። መከላከያ አሁንም ብዙ ተቋማት ገና ያስፈልጉታል። ኢንተርፕራይዝም አጠናክረን አሁን ያለው የመሐንዲስ አቅም አጠናክረን የምንቀጥልበት ይሆናል። መሐንዲስ በጣም ባጠረ ጊዜ እንደውም እኛ ካስቀመጥነው ጊዜ ባጠረ ጊዜ ይህን ውብ ህንፃ ሰርታችሁ ስላስረከባችሁ እዛ መሐንዲስ ውስጥ ያላችሁ አመራሮች፣ መሐንዲሶች፣ አባሎች ሁላችሁም ከፍተኛ ምስጋና አላችሁ። መሐንዲስ የሚሰራቸው ተቋማት በሙሉ ዋጋቸው ከገበያው ያነሰ ነው። የራሳችን ተቋም ስለሆነ ከልቡ ስለሚሰራ ቆጥቦ ስለሚሰራ ባነሰ ነው የሚሰራው። የሥራ ሰዓት የለውም፣ ኦቨርታይም የለውም። ሌላው የሥራ ሰዓት ይገድባል፣ ኦቨርታይም ይጠይቃል፣ ስራ ያጓትታል። ምንድነው የሚባለው? ይሄ ቫሪዬሽን ለመጠየቅ ብሎ ያጓትታል። እዚህ ያላችሁ የሰራዊት አዛዦች እናንተ እዛ በግንባር ላይ የለፋችሁት ልፋት፣ የወጣችሁት ተራራ፣ የወረዳችሁት ሸንተረር፣ የተሻገራችሁት ጮሮቃ፣ የቻላችሁት ብርድ፣ የቻላችሁት ሃይ ቴምፕሬቸር በአፋር፣ በሁመራ፣ በቤንሻንጉል፣ በህዳሴ ያለው ቴምፕሬቸር ተቋቁማችሁ በመታገላችሁ በመስራታችሁ ተነጻጻሪ ሰላም በማምጣታችሁ የእናንተ ተቋም እናንተን እየመራ እናንተን እየደገፈ እናንተን እያደራጀ እናንተን እየተከታተለ ይሄ አሁን ዛሬ የጎበኛችሁትና ያልጎበኛችሁትን ሰፊ ስራ እንዲሰራ እኔ እዚህ ካለነው በላይ የእናንተ ሚና ግንባር ቀደም አድርጌ ነው የምወስደው። እናንተ እዛ ያለውን ጸረ ሰላም ኃይል ስርዓት ባታሲዙ አመራሩ እዚህ ተረጋግቶ እንደዚህ አይነት ተቋማት ሊገነባ አይችልም። ከሌለሽ የለንም መጠሪያ ስማችን፣ አንፈርስም አትፈርሽም አንድ ነው ድምፃችን። ታርፊያለሽ ኢትዮጵያ ያልፋል ቀን ያልፋል፣ የትንሣኤሽ ቀኑ እንደ ንጋት ቀርቧል። የመሐንዲስ ዋና መምሪያ ኢንጂነሮች ቀንና ማታ ይሄን ግዳጅ ለመፈጸም ቀንና ማታ መስራት አለብን ብሎ 7/24 ይሰሩ ነበር። ማታ በበውዛ ይሰሩ ነበር። እንቅልፍ አልነበረንም። በዚህ ምክንያት ታሪካዊ የሆነውን ነገር በጊዜና በወቅቱ በመጨረሳችን ሁላችሁም እንኳን ደስ ያላችሁ እላለሁ። አለውንም ለኢትዮጵያ ወበታት በደሜ
መሬት ላይ የተሰራው ስራ የሚገርም ስራ ነው የተሰራ። አሁን ቢሸፍቱ ያለው የመሰረታዊ ባህረኞች ማሰልጠኛ ትምህርት ቤት ዲዛይኑ፣ የቢሮው ዲዛይን፣ የተቋማቶቹ ትስስር፣ የትምህርት ቤቱ፣ የመኖሪያ ቤቱ፣ የምናምኑ እነዚህን ስራዎች የሰራው ይሄንን ሄድኳርተሩን ጨምሮ የራሱ የመከላከያ ውስጥ አቅም ነው። መከላከያ መሐንዲስ ዋና መምሪያ እና በውስጡ ያሉ ኢንጂነሮች የሰሩ ስራ ነው። እንግዲህ እኛ አንዳንድ ጊዜ በጣም ከለውጡ በፊት የመከላከያ መሐንዲስን ገለነው የኖርነው ራሳችን ነን። መከላከያ መሐንዲስ ከG+2 በላይ የመስራት ማንዴት የለውም ተብሎ አቅሙ ተወስኖ በውሳኔ እስከ G+2 ብቻ ነው የሚሰራው። ከዛ በላይ ያለውን የመከላከያ ኢንተርፕራይዝ ወይም አውትሶርስ ይደረጋል እየተባለ ታምቆ ተይዞ ታስሮ የነበረ አቅም ነው አሁን የወጣው። ከለውጡ በኋላ የመከላከያ መሐንዲስ ዋና መምሪያና በውስጡ ያሉ ሙያተኞች እነዛው G+2 እንዲሰሩ ተወስኖባቸው የነበሩ ሙያተኞች ናቸው። አሁን አገራችን ብዙ ያልተለመዱ የዲዛይን ኮምፕሌክስ የሆኑ የዲዛይን ግንባታዎችን እየሰሩ ያሉትና የስራው ጥራት በዲዛይን ላይ 3D ላይ የነበረው መሬት ላይ አስቀምጠው ሲታይ የመከላከያ በውስጡ ያለውን እምቅ አቅም ነው የሚያሳየው። መሐንዲሶቻችን የመከላከያ መሐንዲስ ዋና መምሪያ ወታደር ኢንጂነሮቻችን ናቸው የሰሩት ይሄን ስራ። ዋና ሄድኳርተሩንም ማሰልጠኛ ትምህርት ቤቱንም በአጭር ጊዜ በጥራት በተመረጠ ቴክኖሎጂ። በጣም የሚገርመው የዚህ ሄድኳርተር ዲዛይን የምታዩት ነው። እዚህ የምታዩት ኮሪደር ላይ ያለው ይሄ ዌቪ ስትራክቸር ለማሳየት እየተሞከረ ያለው የውቅያኖስን ባህሪ ነው የሚያሳየው። ሲስቴት ይባላል ኔቪ ቋንቋና እሱ ነው ለማሳየት እየተሞከረ ያለው። ይሄን እንዴት እንዳመጡት ሲታይ ቢሸፍቱ ላይ ያለው ማሰልጠኛ ትምህርት ቤት እዛ ያሉ ኮምፕሌክስ የሆኑ ዲዛይኖች እንዴት አድርጎ መሐንዲሱ መሬት ላይ ያስቀምጦ እንደሰራቸው ሲታይ መከላከያ አሁንም እምቃቀም አለው። ከዚህ በላይ ሌላ ነገር መስራት እንደሚችል ለመከላከያ ብቻ ሳይሆን ከመከላከያ ባሻገር የአገሪቱን ክፍተቶች መሙላት የሚችል አቅም እንዳለ ማሳያ ነውና መከላከያ የፈጠረው ውስጥ አቅም ቀላል የሚባል አይደለም እና በዚህም ሁላችንም እንኮራለን፣ ልንኮራም ይገባል። እዚህ ባህር ኃይል ለየት የሚያደርገው ከዋና ጠቅላይ መምሪያው ከመከላከያ ሚኒስቴር መስሪያ ቤቱ ለየት የሚያደርገው አንደኛ ፓርኪንግ ያለው ነው። በውስጡ ኦልሞስት ከ50 ከ60 በላይ መኪናዎችን ተሽከርካሪዎችን መያዝ የሚችል ፓርኪንግ አለው ከውስጥ ቤዝመንት ላይ። ሁለተኛው ቤዝመንት ውስጥ ስቶራቸው የባህር ኃይል ዋና ስቶራቸው ቤዝመንት ስር ነው ያለው። 3 ስቶሮች አሉ። ጂም አለ እዛ ውስጥ አካቶ የያዘ። ሌላው ደግሞ የተሰራው እንደምታዩት በከርተን ወል ነው፣ መስታወት ነው። አጠቃላይ ያለው ነገር ሁሉን ቪው ማየት የሚቻልበት ነው። ከስፋት አንፃር ብዙ ልዩነት አይኖርም፣ የተወሰነ ልዩነት ሊኖረው ይችላል እና ለየት የሚያደርገው አንዱ ቤዝመንት መኖሩ ነው። የተያዘለት ጊዜ የነበረው በ3 አመት እንድናጠናቅቅ ነው በውል ስምምነት የያዝ ነው። ነገር ግን እኛ ያጠናው ሌትም ቀንም ብለን በመስራት በ1 አመት ተኩል አጠናቀናል። በዚህ ስራ ላይ የነበረው ይሄ የተጠናቀቀበት ዋናው ምክንያት ደግሞ ምንድነው? አንደኛ የአመራሩ ኮሚትመንት ወይም ደግሞ የአመራሩ የነበረው ድጋፍ ነው። ሁለተኛው እዚህ የነበረ የሰራዊት አባል የሚሆን የተቀጣሪ ሙያተኞቹ የተሰጣቸውን ግዳጅ በተገቢው መንገድ በመፈጸማቸው እዚህ በፍጥነት አሁን በተባለው ጊዜ እንዲጠናቀቅ ተደርጓል። ሶስተኛው ወይም አራተኛው ደግሞ የበጀት አመዳደቡ ወይም የበጀት ትኩረት መሰጣቱ፣ በጀት በተገቢው መንገድ መመደቡ ስራውን በፍጥነት እንዲሰራ ያደረገበት ሁኔታ አለ። በአራተኛ ደረጃ ብዬ ልገልጸው የምችለው እዚህ የሚያቀርቡ የነበሩ የማቴሪያል አቅርቦቱ አቅራቢዎቹ በተባለው ጊዜ በተባለው ስፔሲፊኬሽን ማቅረባቸው የስራው እንዳይጓተት አድርጎታል። በፍጥነት እንዲያልቅ ያደረገበት ሁኔታ ነው ያለ። ከሌለሽ የለንም መጠሪያ ስማችን። በውስጡ ያረፈበት 3 ሄክታር ላይ ወይም 30 ሺህ ካሬ ላይ ያረፈ ነው። በውስጡ የያዘው አንደኛው ቤዝመንት ፕላስ G+4 ዋናው ቢሮ፣ ሁለተኛው ክሊኒክ G+1፣ ሶስተኛው የመቶ መኖሪያ ቤት ከነ ካፍቴሪያው፣ ሌሎች ደግሞ የጄኔሬተር ቤት፣ ፓምፕ ሃውስ፣ የጋዝ ስቴሽን ቢሮ፣ ማደያ፣ ማማዎች፣ መንገድ፣ አጥር፣ ግሪነሪ። ከግሪነሪም ደግሞ የሚበሉ ፍራፍሬዎች ይበዛሉ። የተተከለው ሳር ተተክሏል። የሚበሉ ግሪነሪዎች ፍራፍሬዎች ተተክለዋል። በአጠቃላይ ለባህር ኃይል ምቹ የስራ ሁኔታ የተፈጠረለት ነው። ድምጻችን ታርፊያለሽ ኢትዮጵያ፣ ያልፋል ሊቀን ያልፋል። የትንሣኤሽ ቀኑ እንደ ንጋት ቀርቧል።
የመከላከያ መሐንዲስ ዋና መምሪያ ኃላፊ ሌትናል ጀነራል ደስታ አብቼ በመርከብ ቅርጽ የተገነባው የኢትዮጵያ ባህር ኃይል አካዳሚ በ2 ዓመት ተኩል መጠናቀቁን ገልጸዋል። የኢትዮጵያ ባህር ኃይል አካዳሚ የሰራዊት መኖሪያ ህንፃዎችን፣ መማሪያ ክፍሎችን፣ በኤሌክትሮ መካኒክ የሚሰራ መመገቢያ አዳራሽ፣ ዓለም አቀፍ ደረጃውን የጠበቀ ስታዲየምና ሌሎችንም ግንባታዎች አካቶ የያዘ ነው። አካዳሚው የውስጥ ለውስጥ አስፋልት የተሰራለት ሲሆን ደረጃውን በጠበቀ የግንብ አጥርም ተገንብቶለታል። የመከላከያ መሐንዲስ ዋና መምሪያ በኮየ ፈጬ ያስገነባው አዲሱ የልዩ ዘመቻዎች እዝ ጠቅላይ መምሪያ ቢሮም በጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተመርቆም ለስራ ክፍት ሆኗል። ሕንፃውን በበላይነት በመቆጣጠር በባለቤትነት ያሰራው የመከላከያ መሐንዲስ ዋና መምሪያ ሲሆን ግንባታውን ያከናወነው የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን ስለመሆኑም ጠቅላይ መምሪያው ከተመረቀ በኋላ በተደረገው ጉብኝት የመከላከያ መሐንዲስ ዋና መምሪያ ኃላፊ ሌተናል ጀነራል ደስታ ብቼም ገልጸዋል። የመከላከያ መሐንዲስ ዋና መምሪያ ኃላፊ ሌትናል ጀነራል ደስታ አብቼም ጠቅላይ መምሪያው ዘመናዊ የአይሲቲ ቴክኖሎጂ የተገጠመለት መሆኑንም ተናግረዋል። ጠቅላይ መምሪያው መከላከያ ፕሮጀክቶችን ጀምሮ የመጨረስ ብቃት ማሳያ እንደሆነም አስገንዝበዋል። ታላቅ እንደነበርሽ ታላቅ ሆነሽ ሳናይ አንተኛም ልጆችሽ ለባዕድ አገር ሸንጋይ ጠቅላይ መምሪያው በውስጡ ዘመናዊ የስፖርት ማዘውተሪያም፣ የነዳጅ ዲፖ፣ መሰብሰቢያ አዳራሽ፣ የጋራ ወርክሾፕና መሰል ግንባታዎችን አካቶ የያዘ ነው። የተሟላ ሁለገብ አገልግሎት መስጠት የሚችለው የቆሬ ሜንቴናንስና እድሳት ማዕከል በጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የሰራዊታችን አዛዦች በተገኙበት ተመርቋል። የቆሬ ሜንቴናንስና እድሳት ማዕከል 12 ወርክሾፖች፣ የአስተዳደር ሕንፃም፣ ነዳጅ ማደያና አረንጓዴ ስፍራዎችን ያካተተ ነው። እንደነበርሽ ታላቅ ሆነሽ ሳናይ አንተኛም ልጆችሽ ለባዕድ አገር ሸንጋይ የናቁሽ ናቁ የጠሉሽ ይራቁ ያከበረሽ ይክበር ኢትዮጵያ የኛ አገር። ግንባታው በ2010 ተጀምሮ የነበረ ቢሆንም በተለያዩ ምክንያቶች ሲጓተት የቆየና ከሀገራዊ ለውጡ በኋላ የተለያዩ ማሻሻያዎች ተደርገውለት መከላከያንም ኢትዮጵያንም በሚመጥን መልኩም እንደተጠናቀቀ የመከላከያ ሎጂስቲክስ ዋና መምሪያ ኃላፊ ሌተናል ጀነራል አብዱራህማን እስማኤል በጉብኝቱ ለተሳተፉ የሰራዊታችን አመራሮች በሰጡት ማብራሪያ ተናግረዋል። በጃን ሜዳና በሜክሲኮ ሲሰጥ የነበረውን የቀላልና ከባድ ተሽከርካሪ የጥገና አገልግሎት ወደ አንድ ማዕከል ያመጣው የቆሬ ሜንቴናንስና እድሳት ማዕከል ለስራ ምቹ ሆኖ ተገንብቷል። የመከላከያ ከፍተኛ አመራሮች በቃሊቲ የገመኔ የትራንስፖርት ማዕከልንም ጎብኝተዋል። ማዕከሉ የበፊት ገጽታውን በመቀየር የሰራዊቱን የሎጂስቲክስ አቅርቦቶች ፈጣን አገልግሎት መስጠት በሚያስችሉም ዘመናዊ ተሽከርካሪዎች ለስምሪት በሚያመች መልኩም ተገንብቷል። ኢትዮጵያ ለተጠንቀቁ
አካባቢን በማስዋብ ለስራ ምቹ ማድረግ መቻሉን የመከላከያ ሎጂስቲክስ ዋና መምሪያ ኃላፊ ሌትናል ጀነራል አብዱራህማን እስማኤል በጉብኝቱ ላይ ተናግረዋል። ለእናት ሀገር ለማማ በሰንደቅ ዓላማ ይከፈላል ሁሉም ነገር ባንቺ ለመጣማ። የትራንስፖርት ማዕከሉም ቀድሞ የነበረውን ቢሮ ከማደስ ባለፈም አካባቢን ለስራ ምቹ የማድረግ የአረንጓዴ ልማትና በምግብ ራስን ለመቻል የሚደረገውን ጥረት እውን አድርጓል። ታላቅ እንደነበርሽ ታላቅ ሆነሽ ሳናይ አንተኛም ልጆችሽ ለባዕድ አገር ሸንጋይ የመልካ ቃሊቲ የሎጂስቲክስ ማዕከልንም የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ መርቀዋል። ማዕከሉ የሎጂስቲክስ አቅርቦት ማከማቻ መሆኑን የገለጹት የመከላከያ ሎጂስቲክስ ዋና መምሪያ ኃላፊ ሌትናል ጀነራል አብዱራህማን እስማኤል የውስጥ ለውስጥ አስፓልት መንገድን ጨምሮ የኳስ ሜዳ፣ መዝናኛ ክበብ፣ አካባቢን በአረንጓዴ ልማት የማስዋብ ሥራዎች መሰራታቸውንም አብራርተዋል። የመልካ ቃሊቲ ማዕከል ቀደም ሲል ለስራ ምቹ እንዳልነበረ የጠቀሱት ጀነራል መኮንኑም አሁን ላይ ጽዱና ለስራ ምቹ እንዲሆን መደረጉንም ተናግረዋል። ተመልካቾቻችን እንደ ተቋም ግንባታቸው ተጠናቆ ለምረቃ የበቁ ፕሮጀክቶችን የምረቃ መርሃ ግብርና በአዲስ አበባና አካባቢው በሚገኙ ክፍሎች በሰራዊታችን አዛዦች የተደረጉ ጉብኝቶችን በተመለከተም ወደ እናንተ ያደረስንበትን ዝግጅት አበቃን። ሰላም። አለን እኛም ለኢትዮጵያ ወታደር አለን ልጆችሽ አለን እኛም ለማማ ወታደር አለው እኔም ወታደር ነኝ ባለኝ ሙሉ አቅሜ አለው እኔም ለኢትዮጵያ ውበታም በደሜ